ሰላም ውድ ቤተሰቦች እንዴት ሰንብታችኋል? እኔ ምንውየለት ነኝ። ቻናሉ ደግሞ ዘወትር ወደ እናንተ አስተማሪ ክንውኖችን የማቀርብበት ቻናል ነው። ይዤላችሁ የመጣሁት ኮንሰፕት ለውጥ የሚል ኮንሰፕት ነው። በዚህ ኮንሰፕት ውስጥ ሶስት አራት ዋና ነገሮችን እናያለን። ለውጥ ለምን ያስፈልጋል? ባንለወጥ ያለው ችግር ምንድነው? በመለወጥ ውስጥ ያለው አድቫንቴጅ ምንድነው? ለውጥ የስንት ጊዜ ፕሮሰስ ነው ወይም ደግሞ በስንት ጊዜ ያበቃል? በመጀመሪያ ደረጃ ለውጥ የሚለውን ነገር ስናይ ለውጥ ምንድነው ወይም ለውጥ ማለት ምን ማለት ነው ብለን ስናስብ ለውጥ ማለት በደፈናው አንድ አካል ከነበረበት ሁኔታ ወደ ሌላ ሁኔታ መቀየር። ከዚህ ቪዲዮ ስናየው ከኔጌቲቭ ወደ ፖዚቲቭ መለወጥ ወይም ደግሞ ካለበት መልካም ደረጃ ከፍ ወዳለ ሌላ መልካም ደረጃ መለወጥ አድርገን ነው የምናየው። ለውጥ አሁን በምን አይነት ደረጃዎች ሊታይ ይችላል የሚል ጥያቄዎች አሉ። ለውጥ በምን አይነት ደረጃዎች እናየዋለን መሰላችሁ ውድ ቤተሰቦቼ? የመጀመሪያው ደረጃ በሀሳብ ደረጃ ወይም ደግሞ በእምነት ደረጃ ነው። መጀመሪያ ላይ የሚለወጠው ነገር ሀሳብ ነው ወይም ደግሞ የምናምንበት እምነት አስተሳሰብ ነው የሚለወጠው። ለምሳሌ አንድ ሰው በ20 ወይም በ22 አመቱ ላይ ከፍተኛ የሆነ የሰውነት ውፍረት ሊኖረው ይችላል። ለምሳሌ 20 እና 22 አመት ላይ ያሉ ሰዎች 50 እና 50 ወይም 48 52 ኪሎ ግራም አካባቢ ሬንጅ ኖሯቸው እሱ ደግሞ 60 እና 70 ኪሎ ግራም ሊሆን ይችላል ማለት ነው። ከፍተኛ የሆነ ተፈጥሮ ላይ ያለ የሰውነት ልክ አለመሆን ወይም ደግሞ የሰውነት ቅርጽ ልክ አለመሆን ሊኖር ይችላል ማለት ነው። ያ ልጅ ምናልባት የኔ እድሜ እኩዮች የተስተካከለ የሰውነት ቁመና ያለምንም ስፖርት አዊ እንቅስቃሴ ያለምንም አመጋገብ ማስተካከል የተስተካከለ ቁመና እያላቸው እኔ ደግሞ ከነሱ የተለየ ህይወት ሳይኖረኝ እንደዚህ አይነት ልክ ያልሆነ የሰውነት ቅርጽ አለኝ። ስለዚህ ይሄ ነገር ተፈጥሯዊ ነገር ነው። በአክቲቪቲ ልቀይረው አልችልም፣ በአመጋገብ ልቀይረው አልችልም ምናምን ብሎ ሊያስብ ይችላል ማለት ነው። ስለዚህ ይህ ልጅ ይህን እምነቱን መቀየር ነው የመጀመሪያው ደረጃ ማለት ነው። ምንድነው? እምነታችሁን የምትቀይሩ ለውጥ ውስጥ ነገሮችን የምትረዱበትን መንገድ ነገሮችን የምትገነዘቡበትን መንገድ መቀየር አለባችሁ። ያን መለወጥ አለባችሁ ማለት ነው። ከዛ በኋላ ነው ነገሮችን የምትረዱበት መንገድ ስትቀይሩት ነገሮችን የምታደርጉበት መንገድ አብሮ ይቀየራል። ነገሮችን የምታደርጉበት መንገድ ሲቀየር ውጤቱ ይቀየራል ማለት ነው። ስለዚህ ውጤቱ ማንነቱ የምትፈልጉት አውትካም እንዲቀየር መጀመሪያ በዛ ነገር ላይ ያላችሁን እምነት በዛ ነገር ላይ ያላችሁን ሀሳብ መቀየር አለባችሁ ማለት ነው። ስለዚህ የለውጥ የመጀመሪያው ስቴፕ ወይም የመጀመሪያው ደረጃ በሀሳብ መለወጥ ማለት ነው። የምታምኑበትን ነገር መተው። ለምሳሌ አይቻልም ብላችሁ በእኛ እድሜ አናደርገውም፣ ከዚህ ቤተሰብ፣ ከዚህ ቋንቋ፣ ከዚህ ሃይማኖት፣ ከዚህ አገር ወጠን ይህን ማድረግ አንችልም የሚል እምነት ካላችሁ መጀመሪያ በሀሳብ ደረጃ መለወጥ አለባችሁ ማለት ነው። አልችልም በሚል ሀሳብ ውስጥ ሆናችሁ ብትሞክሩ እንኳን ያን ያህል ሊሳካላችሁ አይችልም ማለት ነው። ስለዚህ የመጀመሪያው የለውጥ ደረጃ ምንድነው? የሀሳብ ደረጃ ነው ማለት ነው። መጀመሪያ ሀሳባችሁን መቀየር አለባችሁ። ወይም አንድ ሰው መለወጥ ሲጀምር መጀመሪያ ቻሌንጅ የሚያደርገው ሀሳብ እምነቱ ነው ማለት ነው። በነገራችን ላይ ይሄኛው ደረጃ በጣም ቻሌንጅ የሚያደርገው ደረጃ ነው። ለምንድነው ቻሌንጅ የሚያደርግ የሚለውን በኋላ ላይ ምነግራችሁ ይሆናል። ሁለተኛው የለውጥ ደረጃ የውሏችሁ ደረጃ ነው ማለት ነው። ወይም ደግሞ ነገሮችን የምታደርጉበት ነገር እየተለወጠ ይመጣል። ለምሳሌ አንድ ሰው ስፖርት መስራት አለብኝ ካለ መጀመሪያው ላይ የነገርኳችሁ ያለ እድሜው ከፍተኛ የሆነ የሰውነት ክብደት ያለው ልጅ አሁን ክብደቱን መቀነስ ይፈልጋል አይደለ? ስለዚህ ይህ ልጅ ውሎውን መቀየር ይጀምራል ማለት ነው። መጀመሪያ አልጋ ላይ ተኝቶ በድብርት ነው ሲውል የነበረ ወይም ደግሞ ክፍሉን ዘግቶ ቴሌቪዥን ሲያይ ስልኩን ሲያይ ነው ይውል የነበረ። አሁን ወደ ስፖርት ቤት መሄድ ይጀምራል ማለት ነው። አሁን ዝም ብሎ ጊዜውን ማባከን ያቆማል ማለት ነው። አሁን የስፖርት ጊዜ ይኖረዋል ማለት ነው። ወይም ደግሞ አንድ ጭፈራ ቤት ላይ ወይም መዝናኛ ቦታዎች ላይ ጊዜ ሲያሳልፍ የነበረ ሰው እግዚአብሔር ጋር ያለውን ኢንተርኮኔክትድነስ ለመጨመር ወይም ለመለወጥ ሲፈልግ እንግዲህ ከዛ ከጭፈራ ቤት ከሚዝናናበት ቦታ ወጥቶ ወደ መንፈሳዊ ቦታዎች መሄድ ይጀምራል ማለት ነው። የሚያነባቸው መጽሐፎች የሚሉባቸው ቦታዎች እየተቀየሩ ይመጣሉ። ሁለተኛው የለውጥ ደረጃ ምንድነው? ነገሮችን የምታደርጉበት መንገድ እየተቀየረ መምጣቱ ነው።
ከዛ ሶስተኛው ደረጃ የምላሽ ደረጃ ነው። ይሄ የምላሽ ደረጃ የምንለው ምንድን ነው? ኦልሞስት ከሁለተኛው ደረጃ ጋር ተመሳሳይ ነው። ይህ ደረጃ ምንድን ነው መሰላችሁ? አሁን ጓደኞች አላችሁ። እያንዳንዱ ሰው ባለበት የእድሜ ክልል ላይ ጓደኞች አሉት። አሁን ልትለወጡ ነው። ልትለወጡ ማለት ከጓደኞቻችሁ ጋር ሼር የምታደርጉት የጋራ ሰዓት እየቀነሰ ነው የሚመጣ። እነዛን ጓደኞቻችሁን ኮምፕሌትሊ ላትዋቸው ትችላላችሁ፣ ግን የተወሰነ ሰዓት ጓደኞቻችሁን ከእናንተ እያሳጣችኋቸው ነው ትመጡ። አሁን እንደ በፊቱ ከጓደኞቻችሁ ጋር የምትዝናኑበት ቦታ ሁሌ አትገኙም። አሁን የእናንተ ፕሮግራም አላችሁ። አሁን ተደውሎ እናገኛችሁ፣ የት ናችሁ፣ እንገናኝ፣ እንጫወት፣ እንደዚህ እናድርግ፣ እንደዚህ እንሂድ ሲባል አይ ኖ ዛሬ እኔ እንደዚህ ፕሮግራም አለኝ፣ ከዚህ እስከዚህ ሰዓት ብቻ ፍሪ ነኝ፣ በዛ ሰዓት መገናኘት እንችላለን የምትሉ ሰዎች ናችሁ እንጂ ብትሆኑ እሺ በቃ ደብሮልኛል እንገናኝ፣ የት ናችሁ ምናምን ብላችሁ አትወጡ። ስለዚህ ጥያቄዎች ይመጣሉ። ምን ሁነህ ነው? ምን አድርገንህ ነው? የት እየዋልክ ነው? ምን አስበህ ነው የሚል ጥያቄዎች ይመጣሉ። ወይም ደግሞ አትቀየርም እኮ በአካልህ ሊያፌዙብህ ይችላሉ። የአንተ ሰውነት እኮ ተፈጥሯዊ ነው፣ በስፖርት በአመጋገብ ሊቀየር የሚችል አይደለም። ለምን ትደክማለህ? ወይም ደግሞ ሱስ ውስጥ 3 እና 4 ዓመት 5 ዓመት ስታጨስና ስትቅም ኑረህ 10 ዓመት ስታጨስና ስትቅም ኑረህ አሁን ደርሰህ ልለወጥ ያልክ ተለውጠህ የት ልትሄድ ነው? የተለወጡ ሰዎች የት ደረሱ? የተማሩ ሰዎች የት ደረሱ እኮ ናት። እና ዘና እንበል። ለምንድን ነው ስራ አለ የምትለው? ለምንድን ነው የሆነ ቦታ መሄድ አለብኝ የምትለው? ለምንድን ነው ማንበብ አለብኝ የምትለው? ለምን እንደኛ እንደ እድሜ እኩዮችህ ዘና አትልም? ለምን ወጥተህ ፈታ አትልም? የሚል ጥያቄ ሊቀርባችሁ ይችላል ማለት ነው። ስለዚህ ያኔ ከዚህ በፊት የነበራችሁ ምላሽ በቃ እንዳልከው ነገ አነባለሁ፣ ነገ እሰራለሁ፣ ነገ አደርገዋለሁ፣ ለሌላ ቀንም ትራንስፎርም አደርገዋለሁ፣ ለዛሬ ወጣል ብለን ዘና እንበል የሚል ሀሳብ ነው መጀመሪያ ላይ የሚኖራችሁ ምላሽ። አሁን ለውጥ ላይ ሲሆኑ ግን የሚኖራችሁ ምላሽ ምን አይነት ይሆናል ማለት ነው? እንዳልከው ህይወታችን ናት፣ ግን ይህን አጭር ጊዜ የማባክነው ጊዜ ሳይሆን ለኢንተርኔቲ ወይም ደግሞ ለዘላለማዊ ህይወት የምዘጋጅበት ላይፍ ነው፣ የምዘጋጅበት ጊዜ ነው ብላችሁ ምላሽ ይኖራችኋል ማለት ነው። ያ ኢንቫይሮንመንቱ ላይ እናንተ አውቀውም ሆነ ሳያውቁ እንዳትቀየሩ የሚፈልጉ ሰዎች አካባቢያችሁ ላይ አሉ። ለእነዛ ሰዎች ምላሽ ይኖራችኋል ማለት ነው። አሁን ዝም ብላችሁ በግምት የምታደርጉት ነገር የለም። እያንዳንዱ ታይማችሁ ሲባክን ይቆጫችኋል። እያንዳንዱ ሰዓታችሁ በአግባቡ የምትጠቀሙ ሰዎች ትሆናላችሁ ማለት ነው። ይህ የለውጥ ሶስተኛው ደረጃ ነው ማለት ነው። የለውጥ አራተኛው ደረጃ ደግሞ የማንነት ለውጥ ነው። ይህ የማንነት ለውጥ ማለት በ1 ወር፣ በ2 ወር፣ በ3 ወር ወይም ደግሞ በ5 እና በ6 ወር የሚመጣ ሳይሆን በአመታት ነው። ሚኒመም ኦፍ እንግዲህ 1 አመት ሊያስፈልገን ይችላል ማለት ነው የማንነት ለውጥ ስንፈጥር። አሁን የማንነት ለውጥ ስንፈጥር እንግዲህ የት ጋር ስንት ስቴፕ አልፈናል ማለት ነው? 3 ስቴፕ አልፈናል። መጀመሪያ እምነታችንን ቀይረናል፣ ያለንን አስተሳሰብ ቀይረናል። ሁለተኛ ምንድነው? ውሏችንን ቀይረናል ማለት ነው። ሶስተኛ ምላሻችንን ቀይረናል ማለት ነው። እነዚህ እምነታችንን የምንውልበትን ቦታና ምላሾቻችንን ከቀየር በኋላ የሚኖረው ማንነት ምንድነው? የማንነት ለውጥ ነው። ይህ የማንነት ለውጥ ማለት እነዛን ቀዳሚዎችን 3 ስቴፖች ያደረግንበትና የኛ ዋናው አውትካም ማለት ነው። እንግዲህ አሁን ጓደኞቻችን ሊቀየሩ ይችላሉ። ምንድነው እንግዲህ አሁን ላይ ሰዎች ስለኛ ያላቸው አመለካከት ይቀየራል ማለት ነው። ሰዎች ስለኛ ያላቸው መረዳት ይቀየራል ማለት ነው። እኛ ራሳችን ስለኛና ስለተፈጥሮ ያለን መረዳት ይቀየራል ማለት ነው። ሰዎች አሁን እንደ ድሮ አይደለም የሚጠሩን። ሰዎች አሁን ፍቅር ይሰጧቸዋል። ሰዎች አሁን ክብር ይሰጣቸዋል። ምክንያቱም እናንተ ለራሳችሁና ለነገሮች ፍቅርና ክብር መስጠት ትጀምራላችሁ ማለት ነው። የማንነት ለውጥ ላይ መሆናችሁን የምታውቁበት አንዱ መንገድ ፍቅርና ክብር ነው። ለራሳችሁና ለእያንዳንዱ ነገር ለተፈጥሮ ሁሉ ፍቅር አላችሁ፣ ክብር አላችሁ። ወጠኛ አትሆኑም። ጽንፈኛ በሃይማኖት ጽንፍ የሚይዝ ሰው አትሆኑም። ፒውር ናችሁ። ከተንኮል፣ ከምቀኝነት፣ ከጎጠኝነት በጣም ፒውር ነው የምትሆኑ። ከዚህ በፊት ነገሮችን እንደምትረዱት አይደለም ነገሮችን የምታዩቸው። አሁን ሰፊ መረዳት አላችሁ። ሰዎች የሚያስቡትን ነገር የሚያስቡ፣ የሚያደርጉትን ነገር የሚያደርጉ ለምን እንደሆነ በግልጽ ይገባችኋል። ሰዎች ላይ ከፍተኛ የሆነ መረዳት ትፈጥራላችሁ። የሰዎችን ክፍተት፣ የሰዎችን ደካማ ጎን በደንብ ስለምትረዱ ከሰዎች ጋር ያላችሁ ግጭት ይቀንስና ከሰዎች ጋር ያላችሁና ፍቅር መግባባት ይጨምራል።
ሰዎች ስለእናንተ የነበራቸው የተሳሳተ ግምት ያቆማል። ሰዎች በእናንተ ላይ እምነት ያድርባቸዋል። እሱ ማለት ከዛኛው የሰውነት ቅርጽ ራሱን ወደዚህኛው የሰውነት ቅርጽ የቀየር ነው። እሱ ማለት ከዛኛው መዋያ ወደዚህኛው መዋያ ራሱን የቀየረ ነው። እሱ ማለት ከዛኛው አስተሳሰብ ወደዚህኛው አስተሳሰብ ራሱን የቀየረ ነው። ከዚህ ልጅ ጋር ቢዝነስ ብንሰራ፣ ከዚህ ልጅ መስሪያ ቤታችን ላይ ብንቀጥረው፣ ይህ ልጅ እንደዚህ ብናደርግለት እንደዚህ አድቫንቴጆች እንድናገኝ ያደርገናል የሚል እምነት ሰዎች ውስጥ መፍጠር ትችላላችሁ ማለት ነው። ይህ ማለት ሁሌ የምትሹት የማንነት ለውጥ ወይም የመጨረሻው አውትካማችሁ ይሆናል ማለት ነው። ይህ ግን እንዳልኳችሁ በወራት የሚሆን አይደለም። የመጀመሪያው በጣም ጊዜ የሚያስከፍላችሁ ብዙ ወራት የሚወስድባችሁ የፓራዳይም ሽፍት ነው። ያ መጀመሪያ ስቴፕ ላይ ነግራችኋለሁ ያልኳችሁ የእምነታችሁን መቀየር፣ መጀመሪያ ሀሳባችሁን መቀየር ነው። አውትካማችሁን ለመቀየር ውጤቱን ለመቀየር ማለት እና ሀሳባችሁን የምታምኑበትን ነገር መቀየር በጣም ከባድ ይሆናል። ለምሳሌ ማለት ነው ልክ ኢማጂን 20 ወይም 22 ዓመታችሁን እና እስከዚህ ዓመት ድረስ ከጠዋቱ 12 ሰዓት ተነስታችሁ አታውቁም እና ደርሳችሁ ማለት ነው 12 ሰዓት ላይ መነሳት ፈልጋችሁ አላርም ብትቀጥሩ አእምሯችሁ እሺ አይለውም። ፓራዳይም የሚባል ነገር አለ። ፓራዳይም ማለት ከልጅነት እስከ እውቀት ድረስ 98% የሚሆነውን የሰውነታችን የቀን ተቀን ውሎ አክቲቪቲ መዝግቦ የሚይዝ የአእምሮ ክፍል ብላችሁ መያዝ ትችላላችሁ እና ያን 98% ልማድ ነው ዲፔንድ የሚያደርገው ማለት ነው። ልማዳችሁ ነው ዲፔንድ የሚያደርገው እና ከዛ ልማድ እንድትወጡ አይፈልግም። ሌላ እምነት እንዲኖራችሁ አይፈልግም። 12 ሰዓት ልነሳ ብላችሁ አላርም ስትቀጥሩ አላርሙን እንድታጠፉት ያደርግና ያስተኛችኋል። ከዛ ምን አይነት ሀሳብ አእምሯችሁ ውስጥ ያመጣላችኋል መሰላችሁ? ቢያንስ አንድ ሰው እኮ ከ8 ሰዓት እስከ 8 ሰዓት ድረስ ቢያንስ ማረፍ አለበት። አንተ ደግሞ ከ8 ሰዓት እስከ 10 ሰዓት አካባቢ ብተኛ ተነስተህ ወደ ስራ ትገባለህ ይላል። በቃ የሆነም የሚያሳምን ነገር ያመጣላል። በጠንካራ መንፈስ ትሰራለህ ይላል። ፀሐይ ይሙቅ፣ አሁን ብርድ ነው፣ ብርድ ይመታሃል ምናምን ቅዝቃዜውን አችለው የሚል የሚያደክም አስተኝቶ የሚያረፍድ የሆነም ልክ ያልሆነ አመለካከት አእምሯችሁን መጥቶ ይቆጣጠረዋል ማለት ነው። ያ ፓራዳይም ነው። በጣም ብዙ ጊዜ ይሄ ማለት ነው በዛ ሻርፕ 12 ሰዓት ላይ ለመነሳት በጣም እንድትቸገሩ ያደርጋችኋል። ልክ እንደዚህ ሁሉ እያንዳንዱን መቀየር፣ አሁን ይሄ የእንቅልፍ ሰዓታችሁን ለመቀየር ብቻ የምትከፍሏት ዋጋ ነች። እያንዳንዷን ውሏችሁን፣ እንቅስቃሴያችሁን፣ የምታረጉትን፣ የምታነቡትን፣ የምትማሩትን ምናምን ለመቀየር ማለት ነው ሙዳችሁን ለመቀየር የምትከፍሉት ዋጋ ቀላል አይደለም። እምነታችሁ ይፈተናል። እምነት ምላችሁ ሃይማኖታችሁ አይደለም። እምነት ማለት ኔቸርን የምትረዱበት፣ ተፈጥሮን የምትረዱበት እውነታ ወይም ደግሞ የእናንተ መነጽር ማለት ነው። ያም ዋጋችሁን ያስከፍላችኋል። ከዛ በኋላ እንደገና የተወሰነ ወራት ላይ እንዳልኳችሁ ምላሻችሁን ቀይራችሁ ተግባራችሁን ቀይራችሁ ፋይናል የምታገኙት ደረጃ የለውጥ ደረጃ ምንድነው? የማንነት ደረጃ ያልኳችሁ ማለት ነው። ሌላው ጥያቄ ሶስተኛው የምናየው ለውጥ የስንት ጊዜ ፕሮሰስ ነው የሚለው ነው። ለውጥ የዘላለም ፕሮሰስ ነው። ለውጥ የሚያበቃ ነገር አይደለም። ለውጥ ሁሌ በእያንዳንዷ ሰከንድ፣ በእያንዳንዷ ዓመት፣ በእያንዳንዷ ቀን፣ ወር፣ ሳምንት ውስጥ ያለ ፕሮሰስ ነው። ለውጥ ደረስን ብላችሁ የምታቆሙት ነገር አይደለም። ሁሌ የተሻለ ለመሆን የምትሞክሩት ነው። አንድ የተስተካከለ አቋም የሌለው ሰው የተስተካከለ አቋም ከያዘ በኋላ መስራት የነበረበትን እንቅስቃሴ ካቆመ፣ ያን በልኪ የሆነ ፉድ መመገብ ከጀመረ ተመልሶ ወደ ነበረበት ለመመለስ እንደገና አንዳንድ እርምጃ ወደኋላ ይጓዛል ማለት ነው። መንፈሱ ባዶነት ይሰማው የነበረ ሰው ግን አሁን መጽሐፍ ቅዱስ አንብቦ ሌሎች የቤተክርስቲያን መጽሐፎችን አንብቦ የቤተክርስቲያን ትምህርት ተምሮ ራሱን በትክክለኛ መንገድ ለመጓዝ እየሞከረ እየጸለየ እያመሰገነ እየጾመ የሃይማኖት ሕግጋቶችን እየፈጸመ እየሄደ ጠንካራ መንፈስ የገነባ በራስ መተማመን የገነባ ከፈጣሪ ጋር ከፍተኛ የሆነ ኢንተርኮኔክትድነስ ጥምረት የገነባ ሰው እነዛን ነገሮች ማድረግ ካቆመ ወደ ድሮ ማንነቱ ለመመለስ እንደገና ወደኋላ አንዳንድ እርምጃ እየሄደ ነው ማለት ነው። ስለዚህ ለውጥ ሁሌ ልናደርገው የሚገባ ፕሮሰስ፣ ምድር ላይ እስካለን ድረስ ሁሌ ልናደርገው የሚገባ ሂደት ነው ማለት ነው። ሌላው ጥያቄ ባንለወጥ በመለወጣችን የምናገኘው ጥቅም ምንድን ነው የሚለው ነው። በመለወጣችን የምናገኘው ጥቅም ምንድን ነው ካለ አንደኛ ነገር
ተፈጥሮን የምንረዳ ሰዎች እንሆናለን። የምንኖረው ተፈጥሮ ውስጥ ስለሆነ ተፈጥሮን በምንረዳው ልክ ነው የምንኖረው። ኢኮኖሚያችን፣ የምንማረው ትምህርት፣ የምንሰራው ስራ እያንዳንዱ ነገር በመረዳታችን ልክ ነው። ስለዚህ ከፍተኛ የሆነ መረዳት አንድ ሰው ሊኖረው ይገባል ማለት ነው። ያን መረዳት ነው ወደ ገንዘብ ወደ ምን ኑረህ ቀይረህ የምትኖርበት ማለት ነው። የምትኖረው የምትረዳውን ያህል ነው። ስለዚህ በደንብ ለመኖር በስርዓት ለመኖር ምን ያስፈልጋል? መረዳት ያስፈልጋል። ለመረዳት ደግሞ መለወጥ ያስፈልጋል ማለት ነው። ሌሎች ሰዎችም በአንተ ላይ እምነት እንዲኖራቸው ይጠቅምሃል ማለት ነው። ሌላው ባንለወጥ ምን ችግር አለው ነው። ባንለወጥ ምን ይፈጠራል? በቃ መኖር ያለብን ያህል እድሜ እንኖራለን፣ መኖር ያለብን ህይወት እንኖራለን። ስለዚህ ባንለወጥ ምን ይፈጠራል የሚል ጥያቄ ያላቸው ሰዎች አሉ። ባትለወጥ ምን ይፈጠራል መሰለህ? መኖር እንዳትችል ትሆናለህ። ያንተ አለመለወጥ አይደለም ዋናው ችግር። ዓለም ይለወጣል። ዓለም ትቶህ ይቀየራል። በእያንዳንዷ ማይክሮ ሰከንድ ውስጥ ዓለም ውስጥ ለውጦች ይከናወናሉ። እነዛን ለውጦች ለመጠቀም፣ እነዛን ለውጦች ለመረዳት፣ በነዛ ለውጦች ውስጥ ለማለፍ አንተ ራስህ መለወጥ አለብህ። ያልሰለጠነ ሰው፣ ያልተለወጠ ሰው በተለወጠው ዓለም በተለወጠው ሁኔታ ውስጥ መኖር ያን ነገር መጠቀም ያቅተዋል። ዓለም ትቶህ ይለወጣል ማለት ነው። ስለዚህ አንተ እዛ ዓለም ውስጥ መኖር ማትችል ኦልድ ወይም ደግሞ በጣም የድሮ ሰው የዘገየ ሰው ነው የምትሆን ማለት ነው። ስለዚህ መለወጥ ያለብህ ዋና ዓላማ አለመለወጥ የሚያደርስብህን ጫና ለመከላከል ነው ማለት ነው። ዓለም ለተሸናፊ ሰዎች፣ ዓለም ላልተለወጡ ሰዎች ምንም አይነት ቦታ የላትም። ስፔሻሊ ኢኮኖሚካሊ ካልተለወጥህ መጪው ዓለም ላይ መግዛት፣ መሸጥ፣ መለወጥ አትችልም ማለት ነው። መብላት ላችል ትችላለህ። ቤዚክ ኒድ የሚባለውን ነገር በሙሉ እንኳን ማለት ነው በጣም ቀላሉን ነገር ማሟላት ያቅትሃል። የምትለወጥበት ዋና ምክንያት አለመለወጥህ ከሚያመጣው አደጋ ራስህን ለመጠበቅ ሊሆን ሁላ ይችላል ማለት ነው። አለመለወጥ በጣም 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 አደገኛ ነገር ይዞ ነው የሚመጣ። እያንዳንዷ አመት ለአንተ በረከት ይዛልህ ትመጣለች፣ ለአንተ ቻሌንጅ ይዛልህ ትመጣለች። በረከትህን በአግባቡ ለመጠቀም መለወጥ አለብህ። ቻሌንጅህን ለማለፍ መለወጥ አለብህ። ቻሌንጅህ ያንተ ለውጥ ይፈልጋል። ካለበለዚያ ያን ቻሌንጅ ለማሸነፍ ረጅም ጊዜ ይወስድብህና ከሌላ ነገር ወደ ኋላ ጎትቶ ያስቀርሃል ማለት ነው። ኦልሬዲ ተለውጠህ ከሆነ ግን የሚመጣውን ቻሌንጅ የምትጠብቀው አንተ ከቻሌንጁ ይበልጥ ጠንካራ ትሆንና ቻሌንጁን ተሎ ኦቨርካም አድርገው ሌላ የህይወት ስቴፕ ውስጥ ተሎ ትገባለህ ማለት ነው። ካለበለዚያ በህይወት ውስጥ እንድትዘገይ ነው የሚያደርገው። ሌላው ደግሞ በረከትህ ያልኩህ ማለት ነው። በረከትህ በአግባቡ በረከትን ሃንድል ማድረግ የሚችል ሰው መሆን መቻል አለብህ። በጣም ብዙ ሰዎች እግዚአብሔር የሰጣቸው በረከት መጥፊያቸው ሆኗል። እውቀት ኑሮህ ግን እውቀት ሆነህ ያ ተመችታ አይነት ሰው ከሆንክ መመካትህ ሊጥልህ ይችላል ማለት ነው። ጥበብ ተሰጥቶህ በጥበብህ ከምትጠቀምበት ይልቅስ ጥበብህ ራስን ሊያጠፋህ ይችላል ማለት ነው። ሀብት ተሰጥቶህ ሀብትን በአግባቡ መጠቀም አለመቻልህ ሊያከስርህ፣ ሊገልህ፣ ማንነትን ሊያሳጣህ፣ ሊያሳስርህ፣ ሊያጠፋህ ይችላል ማለት ነው። ስለዚህ ምንድነው መሰለህ በረከትህንም በአግባቡ መቀበል የሚችል ማይንድ ሴት ያለው ሰው መሆን መቻል አለብህ። ቻሌንጅንም በአግባቡ ማለፍ የሚችል ማይንድ ሴት ያለው ሰው መሆን መቻል አለብህ። እስካሁን ድረስ ያስረዳኋችሁን በራሴ ላይ ባለ የለውጥ መረዳት የነገርኳችሁን ነገሮች በተሻለ መረዳት ዶክተር ማቲያስ ጋር ትናንትና በነበረን የቴሌግራም ላይ ላይቭ ስትሪም የድምፅ ሪከርድ አለኝ የዶክተር ማቲያስ ማለት ነው። እየገባችሁ እንግዲህ ኦልሞስት ለ50 ደቂቃ አካባቢ የሚሆን የድምፅ ሪከርድ ነበረን። በጣም የሚገርም ለውጥ ላይ ያለው የመረዳት ልክ በጣም አስገርሞኛል። ድምፁን ሪከርድ አድርጌ የቴሌግራም ቻናል ላይ አስቀምጬላችኋለሁ። እየገባችሁ ማየት ትችላላችሁ። እዚህ ቪዲዮ ከታች የቴሌግራም ሊንኩን ኮመንት ሴክሽን ውስጥ አስቀምጥላችኋለሁ ማለት ነው። ቻናሉን ሰብስክራይብ አድርጉ፣ አበረታቱኝ። አመሰግናለሁ። ጤና ይስጥልኝ።